ጾምን ብቻ የኔ ነው አለ ይለያልና ይባላል ባህል ጾም ኢባዳ ሰው ለሰው ሁሉ ሊሰጥ ይችላል ሰው ለፍጡር ሊሰጥ ይችላል ለጣዖት ሊሰጥ ሰው አለ አይደል ዛሬ ሰደቃ ሊሰጥ ሁሉንም ነገር ያደርጋል ጾም ግን ለፍጡር ማድረግ ይችላል ነው አድርግልኝ ቢል ማስደረግ የሚችል ሰው አለ ያገኙ መሪ ዛሬ ለኔ ሊብል ሁሉላህ ነው ይችላል ግን አንተ ሄደህ መብላትና ለመብላትን ያረጋግጣል እጨም 24 ሰዓት ሰው 12 ሰዓት መቆጣጠር አይቻልም ይሄ ሰው የተፈጥሮ ግዴታ ነው ስንት ቤት የሚገባል ማለት ይወጣል ይባላል መሰላችሁ ራፍ ውስጥ የገጠር ሰዎች ባዲያ ሰዎች እስልምናን ተቀበሉና የመጀመሪያ ዓመታቸውን ጾም እየጾሙ ሽማግሌዎቹ ያቸው ከከፋዛው ታንዱ ጠየቋቸው ረመዳናችሁ እንዴት ነው አሏቸው والله لولا الرمضان في الوضوء لمتنا من هذا الشعب القادم እንደው በተወዳ ባልነበረች መግመት ባልነበረች በትማል ከነበር አሉ አያውቁም ሸርጡ ሳቸው ውሃዋን እያስገቡ ይቻላል ማን ግዴታ ብቻ ግዴታ ተጣለ ለዛ ነው ለአላህ ብቻ ነው ሊሆን ይችላል ለማን እንድታረቋቸው አጥቁሱ ከቤት ወጥቶ ታሰማ ነገር ጾመኛ ነው ብሎ አብሮ ይውላል አንድ ላይ ቋጭ ኢላ ሊላህ ሱብሃነሁ ለዚህ አላህ ጾም ለኔ ነው ይሄንን ተግባር ስናደርገው ግን ህይወታችን ጋር አብሮ የሚመጡ ለውጦች አብሮ የሚመጡ መጥፎች መኖር መቻል አለባቸው ልጆቻችንን ሐላሉ ነገር ስንተው ሐላሉ ነገር ተዳፈራል ዛሬ ልንቆጠብ የሚገባ ጉዳዮቻችን የበለጠ ጠንክረው ይመጣሉ አዲስ ቃል ኪዳን እየጀደደ ነው አዲስ ትስስር እያመጣ የሰው ልጅ በቁርአን ውስጥ የተጠቀሱትን ወንጀሎች ብትመለከቷቸው ሰው ልጅ ጥፋት የሚባሉ ነገሮች በሶስት መልኩ ይፈጸሙ ከሶስት ነገሮች ወንጀል በምድር ላይ ይፈጸማል አንደኛው ገፍላ ካለማወቅና ከመዘንጋት ጋር የሚመጣ ሁለተኛው ጃህል ወይም ደግሞ ضعፍ ነው ይሉታል ደካማነት የሚፈጠር ሶስተኛ ደረጃ ተመሩት አው ፊስቅ የሚባል አመፀኝነት ሶስቱ በቁርአን ውስጥ በተለይ ሱረቱ በቀራ ላይ አላህ Subhanahu Wa Ta'ala ከሰው ያፈጣጠር ጋር ተያይዞ የተፈጠረው ክስተት ሲያነሳ መላእክቶችን ስገዱ ሲላቸው ወይም ደግሞ ሰውን እንደሚፈጥር ሲነግራቸው ለአላህ ምንድን ነው የሰጡት በምድር ላይ የሚያጠፋን የሚያበላሽን ፍጡር ለምን ትፈጥራለህ አሉ የራሳቸውን መላእክት ሲሉ ኢንያ ዓለሙ ማላ ተዓለሙን አላቸው እናንተ ለማከራችሁ አይደለም የነገርኳችሁ መረጃ ልሰጣችሁ ነው ፈጣሪ እኔ ነው አላህ እናንተ ማታውቁት እኔ አውቃለሁ ሲል ገፍላ ውስጥ ነበር መላእክቶቹ ስህተት እንደሰሩ ገባቸው ወዲያው ምንድን ነው ያደረጉት سبحانك لا علم لنا الا ما علمتنا انك انت العلام الغيوب ተመለሱ አላህን አስቡና ይቅርታ ጠይቁ አዎ ወቀታችን የተገደበ ነው አሉና ገፍላ ነው ወዲያው ታከሙ ሁለተኛው ወንጀል ከضعፍ ጋር የመጣው ወይ ደግሞ ከጃህል ጋር የመጣው አባታችን አደም አጥንቆ የተባሉትን ነገር ነው ትእዛዝ ራሱ واحدنا الى ادم الى الله ቃል ኪዳን ገባል ቃል አስገባል እንዳትነካሉ فنسي ولم نجد له عزما ረሳ ቁርጠኝነት አላገኘንበትም ማለት ዘን ይሄ ከጃህል ጋር የተፈጠረ አደም አጥንቃ የተባሉትን ነው ስህተት ፈጠሩ ምን ያደርጉ መረጃ ይላቸው ጃህል فتلقى آدم كلمات من ربه فتاب عليه توبة استمرنا توبة እንዲያደርግ አደረግነው ተውበት ሰጠነው ይላል ጃህል ነበር ያንን ጃህል እንዲታከም ተውበት እንዲያደርጉ ሰጣቸዋል ሁላችንም እንወድባቸው ነገሮች መጨረሻውና ሶስተኛው ከባድ ተመርጦ ዲስክ አላህ Subhanahu Wa Ta'ala ኢብሊስ አደም ስገድ ሲላቸው አላባታችን አደም ሲሰግድ ሲያዘው አስተክበርተ አን ኩንተ ሚን አልዓሊን ወለደ እስቲክባርና እስቲላ ምን ነው ልዩነታቸው ሁለቱም ቁርአን ናቸው ልዩነታቸው ምንድን ነው ይላሉ ተፈሰረ ቁርአኖቹ አላህ ቆርጠህ ነው ወይስ እምቢተኛው استكبار رفض الامر ትእዛዝን አለመቀበል ነው ኩራት እኔ እንዴት እንደዚህ ታዘዛለሁ እስቲላህ ምንድነው አዛዡን አለመቀበል ይነግራያችሁ አዛዡን አለመቀበልና ትእዛዙን አለመቀበል ትእዛዙን አትፈጽም ትችላለህ በተለያየ ምክንያት ልትፈጽም ትችላለህ አዛዡ አላህ ግን አዛዡን አለመቀበል ተመርኩዝ ነው አመጽ
ለዚህ ነው አላህ ዛሬ በብዙ ህይወታችን ውስጥ የሚፈጠረው አደጋ ከዚህ ጋር ያያዛል። አንዳንድ ሰው ደካማ ነው። ሰው ሲሰራ ሰው ሲለወጥ አይቶ ሲያድግ ማድረግ ያለብኝ ሪባው ስጅ ለወጣለሁ አለ። ሪባና ሰርቆ አንጋር ነው የሚጋጭ ሐርብ ምን አላህ ሪባው ጋር ወንጀል ሰርቷል። ወንጀሉ እሱ ጋር ነው። የተለያዩ ወንጀሎች ይፈጽማል። ግን ሪባው ሰው ወንጀል መፈጸሙ አይደለም። እኔ የተበደርኩት የራሴ ገንዘብ የወሰድኩት እንዲህ ያደረኩት የምከፍለው ገንዘብ ሰርቼ ያለ ለሰራው ተግባር ኢዕቲዛር ለመስጠት ምክንያት ለማምጣት ነው የሄደው ሰው ወንጀል ይሰራና ለዛ ለሰራው ወንጀል ሙበረራት የሚያደርገው ሰው ሲሆን ግን ከምን ይወጣል መሰራት ከወንጀል ጥፋትን ከኖርማል ከመስራት በእርግጠኝነትና በአመፅ ውስጥ ይከተል ሀያታችን ውስጥ በብዙ መልኩ ያለፍናቸው ድንበር ያለፉ ትእዛዛቶችና ወንጀሎች አሉ። ዛሬ ግን የሚፈልገው የእርቅ ጊዜ መጥቷል። እርቅ ማድረግ ይፈልጋል። አላህ ጋር ትልቅ የተውበት ዕድል ተሰጥቷል። ተውበት ማድረግ ይፈልጋል። ለዚህ ይህ ፕሮሞተር ፉርሳ የህይወት ትልቅ አጋጣሚ ነው። እነዚህ አንድ ወራቶች ውስጥ አዲስ ማንነት አዲስ ተግባር ይዘን ነፍሲያችንን ልናሸንፍ ራሳችንን ልንለውጥ የተሻለ ነገር ይዘን ልንወጣ ልንወስን ይገባል። ረመዳን የለውጥ ወር ነው። ረመዳን የለውጥ ወር ነው። ለውጥ የሚባለው ነገር ዝም ብሎ የሚመጣ ነገር አይደለም። እቸም ጥረት ይፈልጋል አይደል? ለመንገዱ ወቅታል ወቅታል ወስተው ተሰጥቶ ይላል ነብዩ መሰራት ነው። እውቀት ለመማር ነው የሚመጣው። ስለፈለግኩ አታገኙ። ታጋሽነት በመታገስ ነው የሚመጣው። ስለተመኛ አታገኙ። ጥረት ይፈልጋል። የኛን የኛን እንቅስቃሴ የኛን ሙከራና ልፋት ይፈልጋል። አላህ ሱብሓነሁ ወተዓላ ከኛ ትንሽ ፈለገ። ፈርዱን በሰባ ሱናውን እንደ ፈርድ አስቦ ዋጋውን ከፍ አድርጎ ከፍላለሁ አለ። በዚህ ጊዜ አጅሩ ሙጥላቅ በሚሆንበት በሕይወታችን ውስጥ ብዙ ሕክምና በምንፈልግበት ጊዜያቶች ውስጥ በኸይሩ በሰደቃው በዱዓው በቁርአንና በኢባዳው በመጠናከር መልፋት መታገል የኃላፊነት ነው። ይህን እድል ስላገኘ ነው ረመዳንን እያንዳንዷን ደቂቃ እንዳናሳልፋት ቅድም እንዳለው በርካሽ ዋጋ እንዳይሸጥ። ምክንያቱም እያንዳንዷ ዚክሯ ዋጋ አላት። ዋጋዋ ትንሽ አይደለም፣ ትልቅ ነው። ሶላቱ ዋጋ አለው፣ ቁርአን ሀቁ ዋጋ አለው። እዚህ ቀን ውድ ነው። ይሄን ውድ ነገር በርካሽ አሳልፋችሁ እንዳትሰጡ፣ እንዲሁም በከንቱ እንዳታሳልፉት። ከዚህ አንጻር ወንድም እህቶች ይህን የረመዳን ጊዜ እንዴት አድርገን ተለውጠንበት ነው? ዛሬ የመጀመሪያው ቀን ላይ ሙባደራ ማድረግ አለብን። ለሞቻችን ለሚሉት እዚህ ነው። ከረጀብ ቀን ረጀብ መስሪያ ነው። ሻዕባን መንከባከቢያ ማጠንጫ ነው። ረመዳን የውመል ሐሳብ ነው፣ ማጨጃ ጊዜ ሌላ ውጤት የምንሰበስብበት ነው እና ለነዛም ዝግጅት ሳናደርግ ረመዳን ደርሶበት ዛሬ ዝግጅቱ ቃል ኪዳኑ በአዲስ ምዕራፍ ውስጥ ገብተን ወስነን ልንገባ ይፈልጋል። እኔ ከዚህ በኋላ ላልመለስ ልወስን፣ ከዚህ በኋላ ልቀየር ልወስን። እዚህም የመጨረሻ መልእክት የሚሆነው ቁርአን ላይ እንግዲህ ስለ ረመዳን ውስጥ ያለ ሰው ቢጠይቅ ረመዳን ዓላማው ምንድን ነው ቢባል ረመዳን ኸይር መስሪያ ነው፣ ቁርአን የወረደበት ነው፣ ለይለቱል ቀድር ያለበት ነው፣ የሰደቃው ሁሉም ልንል እንችላለን። ሁሉም ምክንያቶች ይሆናል። አላህ ግን በቁርአን ውስጥ ያቀረበው ረመዳን የሚባለው ነገር ለአለኩም ተተቁ ነው። ቅድም መጀመሪያ ሀሳብ ላይ ኢልቲዛም ነው። ረመዳን ያወረድነው ተቅዋ የአላህን ፍራቻ ልታረጋግጡበት ነው። ሰው ምንም ነገር ከአላህ ውጭ መስራት እንደማይችል ቃል ኪዳን የሚገባበትን ነገርና አዲስ ምዕራፍ የሚከፍትበት ረመዳን የሰው ተቅዋ ያገኛል። ለምን ቅድም ያለው አይደለም ተደብቆ በላማን ነው። አላህ ብቻ ፈልጎ ነገር ይሰራል። ሕይወታችን ጋር ብዙ ከአላህ ውጭ አሳልፈን የሰጠናቸው አላግባብ ያሳለፍናቸው ጉዳዮች ዛሬ እነዛን የምናድስበት የምናክምበት የተበላሸውን ወፍታ በይቅርታ የምንለውጥበት ያጠፋነው በተውበት አላህ ጋር የምናደርስበት እድለኞች ነው። እስልምናን በመያዛችን እድለኞች ነው። ሰው ጋር ሄዳችሁ አልቅሱ ጌታ ከሌ የነፍስ አባት ጋር ሄደን አልቅስ እንዲህ አይደለም ያለ ማንም አማራጭ ሳይፈልግ በአንተና በአላህ መካከል ሁሉ ያደረገ ጌታ ነው። በእኛና በአላህ መካከል ማንም አስተርጓሚ ሳይኖርበት እንድናወራ ነው አላህ ይፈቅዳል። እድሉን የሰጠን በአንተ በሌላ ቃል የሚገባ አካል ፍጡር የለም። አላህና እኔ መካከል ያለው እኔ ለዛ ዝግጁ መሆን ብቻ ልቤን ማፍታት ራሴን ማከል። እዚህ ነው ሰው ሲለወጥ ይለወጣል። ለምሳሌ በኸይበር ዘመቻ ጊዜ ዘመቻ ውስጥ ሊገቡ ሲሉ ከዘመቻው በፊት አንድ አይሁድ የነበረ ሰው መጣና ያ ረሱላህ አላቸው እንተ አንሰራ ሀቡላ ይገሩ አስለም ተብሎ አቃተርተው አቁለም ጀና አላቸው። የትናንት እነዚያ ይሁዶች ጋር ነበር። ዛሬ እስልምናን ተቀበሉ። ዛሬ ጀሃነም ገብቼ ብታገል ጀነት እገባለሁ አላቸው። አዋሉ ረሱላህ ለምታይ ልክ ሰው ልጅ አላቸው። አስበደሮች ይትነራይ ወራት ተስያል ያደፈን ስለተሻለ ሰውነት አለኝ
የቆሸሸ መጥፎ ሽታ አለ። እኔ ጀነት እገባለሁ አዋል እዛም ተሽሃዳ ሰጠ ጀሃነም እሱ ሸሂድ ሞተ። ሰለላሁ በሞቱ ሲያውቁና ሲያገኙ እንዳሉ ታውቃላችሁ። ከሰውነቱ ላይ አፈር እያራገፉ አሁን የእሱን ጀናዛ ሁለት ዱረኝ ሚስቶቹ መጥተው ሲቀብሩት ያለሁ አፈር ያስነካህን አፈር ያስነካው አላህ የገደለህን አላህ ይግደለው እያሉ እያደረጉበት እሱ ሲያካብሩት በላይ ላይ አላህና በሞት መካከል ያለውን ቅርበት ተመልከቱ። አላህ ይሄ ነው ፈጣሪ የኔና ያንተን ለውጥ ቅጽበታዊ ለውጥ ትስስር ግንኙነት ወዲያው የሚቀበል ጌታ ምንም ብታደርግ ምንም ብታጠፋ ሰው ጋር ሄደህ ብዙ ነገር ልትል ትችላለህ አይደለም። አላህ የሚቆጣው ሳትለምነው ሰው ስትለምነው ነው የሚቆጣው። ተውበት እንድናደርግ አላህ ለመነ። ተውበት እንድናደርግ ሲጠይቀን በምን አይነት መልኩ እሱና እኛ መካከል ብቻ ነው ያለው። ለማንም ማውተን ለማንም አዋጃዎችን ይሄ ነበርኩ እንዲሰርቻለ ይፍታይ ለረግለ እስር ቤት ገብተሃል አላህ ጋር ብቻ ተገናኝተው ይሄን ድል መጠቀም ይሄን ፍሳድ መጠቀም ይሄን ህይወት አማራጭ መጠቀም አላህ ወፍቆን ረመዳን ጾመን ተገናኝተው ነብዩ ከረገሙት በጅብሪል አድራጊነት በነብዩ አሚንታነት የተደረገ ባል አይደለም። አንደኛው ሶስት ዱዓዎች አሉ። ረመዳንን አግኝቶ ያልተማረ ሰው አላህ ከዝነቱ ያውጣዋል። አሚን አልኩኝ ያልኩሳስ ረመዳን ገብቶ ያልተማረ ሰው ምንም ተስፋ ምንም እድል የለም። ረመዳን ያገኘ ሰው ከብዙ እድሎች በላይ አንድ ሱሐባ በተባለ ተሳሰረ ሁለት ወንድማማቾች የሞቱ ወንድማማቾች አንደኛው ከዓመት በፊት ሸሂድ ሆኖ ይሄኛው ደግሞ ከዓመት በኋላ በሽታ ነው። ሁለቱም አዩዋቸውና ጀነት ላይ በደረጃ መልክ ያየሁት በበሽታ የሞቱ ጋር ረሱላህ ሸሂድ ከሆነ ሰው የበለጠ በበሽታ የሞቱ ወንድማኝ ምንድነው ምክንያቱ አላቸው። ከሱ በኋላ እንዳመጡ ይፈላል አሉት ረሱላህ ሰለላሁ ዐለይሂ ወሰለም። ከሱ በኋላ ረመዳን ያገኛል አለ። አዎ አንዳንድ ረመዳን በዛ ደረጃ ነው ይሄ አዲስ ምዕራፍ አዲስ ተስፋ። ስለዚህ አላህ ረመዳን ከተገናኝቶ ከዚህ ተጠቅሙበት አዲስ ምዕራፍ ውስጥ ገብተው ራሳቸውን ከመለወጡበት አላህ ያደርገን። ቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።